ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? እንዴት ውላችሁ አድራችኋል? ከኔ ጋር አልሐምዱሊላህ። ሀባይብ አያችሁት ሲያምር ይሄ ቦታ ማለት ነው። የት ይመስላችኋል? እውት ባህሩ ማለት ነው። ባህሩ በሩቅ ነው። በነገራችን ላይ ተራራ ጎራ ላይ ሆኜ ዘዝቄ ነው የቀረጽኩትኝና ተመልከቱ። ይሄ ከተማው ነው። ይሄ ነጫጩ ከተማው ፎቅ ነው የምትመለከቱት። እንግዲህ ከተማው ነው ማለት ነው። በነገራችን ላይ ከተማይቱ ትንሽ ናት። እቺን የምታዋት ናት። ከተማው ይሄ መብራት ገመዱ ማለት ነው። ተመልከቱ። ተራራው ይሄ ገደል ተመልከቱ። በቃ ወይኔ ኢማራት ውስጥ እንደዚህ ያለ ቦታ አለ ወይ? እንደዚህ አይነት ድንጋ ማለት ድንጋው ደግሞ የኛ ሀገር እኮ ድንጋ ገደል ምናምን እኮ ገደሉ ይናዳል ምናምና፣ ይሄ ደግሞ እንትን አይልም አይናድም ምናምን ጥንክር ያለ ነው። በቃ ጥብቅ ያለ ገረገንቲ ነገር ነው እና ተመልከቱት። ግን ደስ ይላል አያምርም? ተመልከቱ እንግዲህ ቴክኖሎጂ ተራራው ላይ እንደዚህ በገመድ ኤሌክትሪካቸውን ወጥረው እንግዲህ መዝናኛ ቦታ ሰርተውበት ህዝቡ እየሄደ እዛ ይዝናናል፣ ይጎበኛል። አፋፍ ላይ ሆኖ እንግዲህ መኪኖቹ ዘጋው አዘዝቆ ከተማይቱንና ባህሩን ያያል ማለት ነው እንዳለ። በቃ ይሄ ተመልከቱ። ይሄ ጋራ ሸንተረሩ ተመልከቱ። ድንጋው ድንጋ አይደለም በቃ ምንድነው? ምን ልበላችሁ? ድንጋ ሳይሆን ገረገንቲ ገደል ነው በቃ። ግን ተመልከቱ ደስ ይላል ቦታው። እኔ እንደዚህ አይነት ቦታ በነገራችን ላይ ደስ ይለኛል። የገጠርም ልጅ ስለሆንኩ ደስ ይለኛል ገጠራማ ነገር እና ሄዳችሁት ኢማራት ውስጥ ያላችሁ ሄዳችሁ ጎብኙት። የምር በጣም ነው የሚያምረው። አፋፍ ላይ ሆናችሁ ታች ስትመለከቱ በጣም ነው ደስ የሚለው ማለት ነው። በጣም ማለት ነው። እና እስኪ ይሄን ቦታውን የሚያውቅ ሰው ካለ ኮሜንት ላይ ጻፉልኝ። እኔ ከመናገሬ በፊት የምታውቁት ልትኖሩ ትችላላችሁ የምታውቁት። እና ይሄ ዱባይ ውስጥ ፉጀራ ይባላል ማለት ነው። ፉጀራ ውስጥ ነው ይሄ የሚገኘው ገደል። በጣም ነው የሚያምረው። በጣም ደስ ይላል። እና ሀባይ ቪዲዮዬን ላይክ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉልኝ፣ አበረታቱኝ እና አበረታቱኝ። አይከፈልበትም እላችኋለሁኝ። ዘና ፈታ እንዳላችሁበት አልጠራጠርም። ማለት እንደዚህ ጋራ ሸንተረር ማየት የምትፈልጉ የናፈቃችሁ ሰዎች ካላችሁ ማለት ነው። እኔ በጣም ነው የምወደው እንደዚህ አይነት ስፍራ፣ በጣም ደስ ይለኛል። እና በይበልጥ ደግሞ ከቦታው እናንተ እዛው አጠገቡ ብትሄዱ ሄዳችሁ ብታዩት ደስ ነው የሚለው። አያችሁት? ውሃው ሰፊና ምናምን በሩቅ የሚታዩት መብራት ምናምን ያው ጀልባዎች ምናምን ናቸውና ይኸው ከተማይቱ ምናምን ደስ ይላል። ከተማይቱ ትንሽ ናት በነገራችን ላይ ፉጀራ የሆነ ያው ባህር ነው። በነገራችን ላይ ይሄ ጀበል እንደምታዩት ይሄ ተራራው ማለት ነው ከፉጀራ ተነስቶ ከአላይን ኢማራት ውስጥ ዱባይ ኢማራት ውስጥ ያላችሁ ታውቁታላችሁ። እንግዲህ ከአላይን ከጀበል ሀፊዝ በቃ ከዛ ያለው ይሄ ተራራ እስከ ኦማን ድረስ ይደርሳል ማለት ነው። ኦማን ድንበር ድረስ ይገናኛል። ይሄ ይዛችሁ ብትሄዱ ኦማን ያስገባችኋል ማለት ነው። ይሄ ተራራው እስከ ኦማን ድረስ የተገናኘ ነው። ይሄ ተራራው ገደሉ ማለት ነው። በቃ አያልቅም። እና ምድረ በዳ ነናፍ ምድረ በዳ አላቸው በነገራችን ላይ በቃ ምድራቸው በጣም ሰፊ ነው። ግን በቃ ያው ቴክኖሎጂ የሰለጠነ ነገር ስለሆነ ሁሉም ነገር እነሱ አላቸው። እኛ ሀገር ላይ እንኳን እንደዚህ አይነት ምድረ በዳው ላይ እና ከተማው ላይ እንደምታዩት ነው ያለውን ነገር እና ተመልከቱት።
ከተማው በሩቁ ምን እንደሚመስል ውሃው ባህሩ አያችሁ።